እነዚህ ነገሮች ግራ የሚያጋቧችሁ ከሆነ ምንነታቸውና ልዩነታቸውን በቀላል ምሳሌ ላስረዳችሁ። በ1923 ሲግመንድ ፍሮይድ ዘ ኢጎ ኤንድ ዘ ኢድ በሚለው መጽሐፉ ላይ 3 የስብዕና ደረጃዎች ወይም ስትራክቸራል ሞዴልስ ወይም ደግሞ አእምሯችን 3 ክፍሎች እንዳሉት ነግሮናል። ኢድ፣ ኢጎ እና ሱፐር ኢጎ። ምንድናቸው እነዚህ ነገሮች? ኢድ ማለት ስንወለድ ጀምሮ አብሮን የተወለደና ይሄ አራዊታዊና ተፈጥሯዊ የሆነ ማንነታችን ነው። ኢድ የሚመራበት አንድ ህግ አለ። እሱም ፕሌዠር ፕሪንሲፕል ይባላል፣ የእርካታ ህግ። አንድን ነገር ከፈለገ ያንን ነገር አግኝቶ ደስታ መጎናጸፍ። ህግ፣ ሞራል፣ ሎጂክ ትንሽ መጠበቅ ምናምን የሚባል ነገር አይሰማም። ከፈለገ ማግኘት ብቻ፣ ከፈለገ ሂዶ መውሰድ ብቻ። አንኮንሽየስ ማይንዳችን ውስጥ የሚገኝ ሲሆን ትዕግስት የሚባል ነገር የማያቅ፣ ስለ ውጤቱ የማይጨነቅ፣ አንድን ነገር ማድረግ ከፈለገ ያለምንም ጭንቀት ሂዶ ማድረግ። ለምሳሌ ህፃናቶች በኢድ ብቻ ሲመሩ ከሌሊቱ 8 ሰዓት ላይ ሊያለቅስ ይችላል። እናቴ ደክሟታል፣ መሽቷል፣ ማታ ነው ምናምን የሚባል ነገር አይሰማም። የሚፈልገውን ነገር እስኪያገኝ ድረስ ያለቅሳል። ሁለተኛው ሱፐር ኢጎ ነው። ሱፐር ኢጎ እንደ ኢድ አብሮን የሚወለድ አይደለም። ከተወለድን በኋላ ከ3 እስከ 7 ዓመት ባለው ዕድሜ ውስጥ ከቤተሰቦቻችን፣ ከሃይማኖት፣ ከትምህርት ቤት፣ ከማህበረሰቡ በሚሰጠን በምንቀበለው ህጎች ተመስርተን የምንገነባው የሞራል ህግ ነው። ስለዚህ የሚመራበት ፕሪንሲፕልም ሞራል ፕሪንሲፕል ነው፣ ሞራላዊ ህግ። ሱፐር ኢጎ 2 ክፍሎች ሲኖሩት የመጀመሪያው ዘ ኮንሳይስ ነው። ይሄ ማለት የሆነ ነገር ስናደርግ የሚሰማን የጸጸት፣ የፍርሃት፣ የሀፍረት ስሜት ማለት ነው። ሁለተኛው ክፍሉ ደግሞ ዘ ኢጎ አይዲያል የምንለው ሲሆን ይሄ ማለት ደግሞ እኛ መሆን የምንፈልገው ሰው፣ መሆን የምንፈልገው ምስል ማለት ነው። ሶስተኛው ደግሞ ኢጎ ነው። ይሄ ማለት ህፃኑ እኔ ማለት ሲጀምር ማለት ነው። ኢጎ ከኢድ የሚለየው ከ1 ዓመት እስከ 3 ዓመት ባለው ዕድሜ ውስጥ ህፃኑ እያደገ ሲመጣና የውጭው ዓለም ህጎች እንዳሉ ሲረዳ ነው። ኢጎ የሚመራው በሪያሊቲ ፕሪንሲፕል ነው፣ የእውነት ህግ። ኢጎ ሎጂካል የሆነ ሚዛናዊ የሆነ ሪያሊቲውን አንደርስታንድ የሚያደርግ ኮንሽየስ ማይንዳችን ውስጥ የሚገኝ ክፍል ነው። ኢድና ኢጎን የሚዳኛቸው ኢድ ካላረኩ ሲል፣ ሱፐር ኢጎ ደግሞ ነውር ነው ሲል፣ ኢጎ በመሃል ገብቶ ሁለቱን ሳያጣላ መፍትሄ የሚሰጥ ዳኛ ነው። ሶስቱም ግልጽ እንዲሆኑላችሁ ምሳሌ ልስጣችሁ። ባለፈው ቪዲዮ ላይ አበበ አሳዝኖናል ስላላችሁኝ ስም ሳልጠቀስ ምሳሌ ልስጣችሁ። አንድ ሰው ነበረ። ይህ ሰውዬ በጣም ችግር ውስጥ ነው ያለው። የሚበለው ነገር አጥቷል። ምንም አይነት ገንዘብ የለውም። ከዛ ሰፈር አካባቢ ውስጥ የሚገኝ አንድ ሱቅ ነበረ። ምንም ብር አልያዘም። ነገር ግን ወደዛ ሱቅ ሄደ። ሱቅ ከደረሰ በኋላ ከባለሱቁ ጋር እያወሩ እያለ ባለሱቁ የሆነ ሰው ጠራውና ወደ ውጭ ወጥቶ ሄደ። ከዛ እዚህ ጋር ኢድ መጣና አሁን ሰውየው ሂዷል፣ አያይህም፣ የሆነ ነገር አንስተ በኪስ መያዝ አለብህ፣ የሆነ ነገር መስረቅ አለብህ ይለዋል። ከዛ ደግሞ ሱፐር ኢጎ ተነስቶ ይሄ በጣም ኃጢአት ነው፣ ሲኦል ትገባለህ፣ ያሳስራል፣ ወንጀል ነው፣ ማድረግ የለብህም ይለዋል። ከዛ እዚህ ዘንዳ ኢጎ ይመጣል። ኢጎ በመሃል ገብቶ ኢድ እንደዚህ የምናደርግ ከሆነ እንታሰራለን፣ ሌባ እንባላለን፣ ከዛም አልፎ ደግሞ ሌባ ተብለን ልንደበደብ እንችላለን። እስኪ አስበው፣ በረሃብ ላይ ተደብድበን አንችለውም ይለዋል። ሱፐር ኢጎን ደግሞ መስረቅ የለብንም፣ ትክክል፣ ነገር ግን በረሃብ መሞት የለብንም። ስለዚህ ሰውየው ሲመጣ አግባብተን ዱቤን ጠይቀውና ሌላ ቀን ሰርተን እንከፍለዋለን ብሎ ያስማማዋል ማለት ነው። እንግዲህ ተረድታችሁኛል ብዬ አስባለሁ። ከዚህ በጣም በሰፋ መንገድ ከፈለጋችሁ ደግሞ ዩቲዩብ ቻናሌን ሰብስክራይብ ማድረግ ትችላላችሁ። ይመቻችሁ።